This is Anfield. These are our streets. These are our routines. This is our home. These are our Saturdays, our nights after school. These are our colors, our flags, our pub, our gate, our mates. This is the COP. They have supporters. We are a family. We are Liverpool. This means more. ይህ ሊቨርፑል ነው። በዚሁ ከተማ ስመገናና እግር ኳስ መንደር አለ። ስሙም አንፊልድ ሮድ ይባላል። በቀይ ቀለም የተጠመቁ ነዋሪዎች ብቻ የሚኖሩበት ታላቁ አሰልጣኝ አልተሳሳቱም ቢል ሻንክሊ እንዳሉት እዚህ ሊቨርፑል እግር ኳስ ከህይወትና ሞትን በላይ በደማቸው በወረሱ የኳስ አምላኪዎች የተሞላ ነው። ገረመኝ እንደመደንገጥም አደረገኝ። እዚህ አየሩ ሁላ ቀይ ነው። የምጠጣው ቢራ ሳይቀር ከለንደን ተነስቼ ወደ ሊቨርፑል ለመድረስ 3 ሰዓት ገደማ ፈጀ። ሊቨርፑል ሊም ስትሪት እንደደረስኩ ባንድ የቀይ ቀለም አብዮት ውስጥ ራሴን ያገኘሁት መሰለኝ። እዚህ በልፍ ታሪክ ያሸበረቀ አንድ ስመገናና እግር ኳስ ባለ ታሪክ አለ። ሊቨርፑል የሚባል ከዘመን ዘመን የደመቁ ኮከቦችን ያፈራ ከታላቅ ታሪኩ ጋር ለመኖር የሚታትር የሻምፒዮኖቹ መናኸሪያ የኦክፊልድ ሴንት ጆን ጋርደን ጎዳናን ከመሃል ሊቨርፑል ሊም ስትሪት ያዝኩ። ጉዞ ወደ ታሪካዊ አንፊልድ ሮድ መርሲሳይድን እንደረገጥኩ ዝናቡ ተቀበለኝ። ከሰማዩ ራሱ ቀይ ቀለም የሚዘንብ ይመስላል። ድንገት ወንድሜ ታንያ ያባላለው አለችኝ። ስንቀዋለል ታዝባይ መሰል አንድ በንቅሳት ያበደች ወጣት ከኋላ የጀርባዬን በመንካት ፊቴና ዞርኩ። ባለወርቃማ ጸጉር ቆንጆ ናት። እብድ አባሯት የምትመስል የሊቨርፑል ኮከቦችን ሁሉ ካለፉትም ካሁኖቹም በሰውነት ክፍሏ ሁሉ የተነቀሰች አወራችኝ። ዝብትልትል ያለ ጅንስ ለብሳለች። ከወገቧ በላይ ራቁቷን በሉት ያዱ ገነትን ብርቶች ትዛሉኝ። የታንያን ስሾፍ በቃ ወገብ አንደኛ ነው። ቦርጭ ይናፍቃል። ጸጉሯ ራሱ ባንድ በኩል በቀይ ቀለም የተነከረ ነው። አፍንጫዋ ላይ ያሰረችው ጌጥ ራሱ ቀይ። ጆሮዋን ተውት ብቻ የአንፊልድ ሮድ መሄጃ ጎዳናን ለመያዝ ስገለማመጥ እንግዳነ መሰላለች። ታንያ በእጇ ሲጋሯን ቡን እያደረገች ከላይ እስከታች በነጻ የጎበኘኋት አንገቴን ነቀነኩ። ታንያ ያባላለው ዘኮፕስ ባር አስተናጋጅ ነኝ። እዛው አንፊልድ ስቴዲየም በፔስሊ ሻንክሊ ስታንድ ስር ይገኛል። ተወልጄ ያደግኩት እዚሁ ነው። እኛ ሊቨርፑሎች ነን። ታውቃለህ የአውሮፓ ንጉሶች እንደሆንን እነዛ ሺቶች አጠገባችን አይደርሱም ማለች በኩራት። እነማን አላልኩም ገብቶኛል። የፈረደበት ማንቸስተር ዩናይትድ እንደሆነ ዘራፍም አልወጣኝም። በጸጥታ እየሰማዋት ነው። የሊቨርፑል ደጋፊ ናለችኝ። አይደለሁም አልኳት። እናዚህ ምን ትሰራለህ ብላ ፈጠጠች። እኔ ጠፋው ኤፍሬም ምን አገባሽ ልል ብዬ ታየኝ። አጋሮቿ እነዛ ጥርብ የሚያሉ ጋንግስተሮች ብቻዬን በአንድ ጃምቦ ብርጭቆ ውስጥ አጣጥፈው ሊከቱኝ እንደሚችሉ ቸኩያለው። መኪና እየመጣልኝ ነው። ስራ መግቢያ ሰዓት ደርሷል። ከቻልክ ማታና እኛ ጋር ከድል በኋላ ቢራ ጋብዛለሁ ግን ልምከርህ አለችኝ። በዚህ የጨዋታ ቀን ያውም ቱሪስት ሆነህ ወደ አንፊልድ በነዛ ጠባብ ግን ውብ ጎዳናዎች ግራና ቀኝ በቀይ ሸክላ ባጌጡ ቤቶች መሃል የሊቨርፑል መለያ ወይ አርማ ሳታደርግ መጓዝ ፈታኝ ነው። ራስን ችግር ላይ እንዳትጥላለችኝ። ለምን አላልኩም ይገባኛል የኳስ መንፈሱ። ወዲያው ስካርፍና ኬፔን ሾፕ አደረኩ። የኤርገን ክሎፕ ብሪንግ ዘ ኖይዝ መጽሐፍን ገዛው። በቃ ማናባት ውስጥ ይናገረኛል። ጉዞ ወደ አንፊልድ። ታንያን ስልክ ሳልቀበል አንድ ጅብራ በቀይ ቫን ይዟት ሄደ። ማታ እድሌን እሞክራለሁ ቦታው ካልጠፋኝ እያልኩ በውስጤ የኦክላንድ ጎዳናን ተያያዝኩት። ፖል በዶሚኒንጎ ባር 250 ፓውንድ የተገዛ ትኬት ሊሰጠኝ ይጠብቃለሁ ብሎኛል። ገና ቀን ነው። ጨዋታው ማታ። የፖል ቀጠሮ ወደ 12 ሰዓት አካባቢ ነው። በቀጥታ ወደ አንፊልድ ተጓዝኩ። ባሮች ሁሉ ክፍት ናቸው። የኦክፊልድ ጎዳናዎች ግራና ቀኝ በቆሙ የሸክላ ቤቶች ያጌጠ ነው። የፒያሳ የጠውላ ፎቆችን ይመስላሉ። ቀደም ያሉ ጥንታይነታቸውን ያለቀቁ በእልፍ የእግር ኳስ ታሪኮች ትውስታ ይጎመሩ። ዛሬም ለመጪው ዘመን የቀዮቹ ዳንኪራ እንደቆሙ ያሳብቃሉ። በቀይ ቀለም አሸብርቀዋል።
ድንገት ጉሮሮህን ለማቀዝቀዝ ዘው በላንዱ ባር በቃ ሙዚየም የገባ ይመስልሃል። ገናኖቹ የኳስ ባለ ታሪኮች በየግድግዳው ደምቀዋል። ጠንክረ ታሪክ ስራ እንጂ ለካ ማንም ሲዘክር ይኖራል። ካርሊንግ ጃምቦን አዘ ቀና ስትል ኬኒ ዳግሊሽን ታየዋለ። ከጎኑ ጆን ባርነስ፣ ያንድራሽ ግራምሱነስ፣ ሮቢ ፎውለር። ወዲ ዞር በል የሊቨርፑል ዘዋሪ ውጤት አባቶች ቢል ሻንክሊና ቦብ ፔስሊ በየግድግዳው ጥጋ ጥግ ያንጸባርቃሉ። ታሪካቸውም ቁልጭ ብሎ ተተይበዋል። እነ ጄሮ ካራ የኢስታንቡል ባለ ታሪኮች እስከዛሬ ዘመን የክሎፕ ከዋክብቶች በሊቨርፑል ከተማ በጀብደኞቹ መናኸሪያ አንፊልድ ሮድ ስቴዲየም አካባቢ በሚገኙ ባሮች አሉ። የ1960ዎቹ የዓለም የሮክ ሙዚቃ ዘዋሪዎቹ ዘ ቢትልስ ባንድ ዛሬም ከነሙሉ ክብራቸው የሊቨርፑልያን የአርት ኢንዱስትሪ ዘመን የተሻገሩ መሪዎች ናቸው። በቃ የኛ ጥላውን ገሰሰ ወይ አስቴር አወቀ በሏቸው። እዚህ በየረገጥከው የመርሲሳይድ ጎዳና እንደ ባለስልጣን ቀይ ምንጣፍ የተነጠፈልህ ይመስልሃል። የቀዩ ቤት ፍቅር ከባድ ነው። በተለይ የጨዋታ ቀን መያየ ይመስክር። እንደኔ ብዙ ቱሪስት አየው ፈዞ የሚታደም ሁሉም ሊቨርፑልያንን ተቀላቅሏል። አንፊልድ ደረስኩ። ኮፕስ መንደር ታንያን በውስጤ ያሰብኩ የቻምፒየንስ ሊግ ዋንጫ ተቀበለኝ። ጨበጥኩት። 20 ፓውንድ ከፈልኩ። ፎቶ ተያይዘን ተነሳው። ዋንጫውን ለፍተው እንዳሸነፉት አደረገኝ። ወደ ላይ ያነሳውት። ይህን ጊዜ እልፍ ድንቅ የቻምፒየንስ ሊግ የፍጻሜ ጨዋታዎች ታወሱኝ። እነዛ በትሪቡን ሽርፍራፊ ሰከንድ የዘከርናቸው። ወደ ውስጥ ዘለኩ። ፖል እኔ ከገባው አልወጣም፣ ትኬቴን አምጣ ብየዋለው። እዚህ ህልም የሚመስል ቦታ ገብቶ ማን ዶሚኒንጎ ባር ይመለሳል? ትከፍላለህ 15 ፓውንድ አለኝ። ጭማሪ ተስማማው። እንግሊዝ ነው፣ ብር ይወዳል። ስታስነጥስ ራሱ ክፈል ይልሃል። በሻንክሊ፣ በንጉስ ኬኒ፣ በፔስሊ ስታንዶች ዞርኩ። እዚህ ታሪክ እንደ ጉር ነው። አንፊልድ ይገርማል። ኤቨርተን የት ነው ያለሽው? የቶፊሶች መከራ። መርሲሳይድ ውስጥ ከሊቨርፑል እኩል መፋጠጡ አሳዘነኝ። ጨዋታው እየቀረበ ነው። ዩ ዊል ኔቨር ወክ አለውን ያ ደም የሚያሞቅ ዝማሬ ልሰማ ቸኩያለሁ። አይደለም በአካል ከቀዮቹ ፊት ቆመህ ሶፋ ላይ ተኝተህ ወይ ባለህበት በቴሌቪዥን ስትከታተል እንኳን የሚሰማው ልዩ ስሜት ጸጉር ያቆማል። ሲዝን ኪኮፍን ሊቨርፑል ጀመረ። ከኬኒ ዳግሊሽ ስታንድ ፊት ተቀምጫለው። ይህ አንፊልድ ነው። ገናኖቹ በፍቅር የወደቁለት፣ ማንም መጥቶ እግሩ ተንቀጥቅጦ የሚጓዝበት የሚዲያ ዋጀብ ይገርማል። ስካይ ስፖርት፣ ቤቲ ስፖርት፣ ነቤይን ስፖርት ፊት አውራሪ ናቸው። በሜዳው ጠርዝ ጋሪ ኔቭል፣ ጂሚ ካራገር፣ ጆን ባርነስ የመሳሰሉት በሚዲያ ሰዎች ታጅበው ታዘብኩ። ፒተር ዱሩሪ የወርቃማው ድምጽ ባለቤትም ለኮመንተሪው በቦታው አለ። አሁን ጨዋታው ሊጀመር ነው። ክሎፕ ቡድናቸውን ይዘው ወደ ሜዳው ዘለቁ። ሀገር ቀለጠ። ሁሉም ባንዲራውን አነሳ። ገረመኝ። ካሊሰን ጎል ጀርባ አቀንቃኝ የሊቨርፑል ደጋፊዎች አሉ። ስማቸውም ዘኮፕስ ይባላል። ሚስማር ተራ በሉት። የስቴዲየሙ ትዕይንቱላ ከዛ ይነሳል። በምን ልግለጻቸው? ዳኛው ኦሊቨር ፊሽካውን ከማሰማታቸው በፊት ወይ ጉድ ማራኪው ትዕይንት ተጀመረ። ዩ ዊል ኔቨር ወክ አለውን በቃ ጥልቅ ፍቅር፣ ዘመን የተሻገረ ታሪክ፣ ሕይወት በሊቨርፑል ያለ እግር ኳስ ምንም። አንፊልድን ሳያዩ ከቀዮቹ ጎራ ውለው ሳያድሩ ስለ ኳስም ላውራ ከሚሉ አርፎ ይቀመጡ። Liverpool, they're a football club steeped in history of spine-tingling glory and at times truly heartbreaking tragedy. You'll never walk alone. You will never walk alone. ትሪቡን በአንፊልድ ከንጉስ ኬኒ ስታንድ ፊት ለፊት ተገኘ። ደምን ከሚያሞቀው፣ ልብን ቀጥ ከሚያደርገው፣ አይኖችን በእንባ ከሚሞላው፣ ጉልበትን ከሚያብረከርከው፣ እልፍ ኮከቦችን ከመሰጠው፣ ዘመንን ከጥልቅ የእግር ኳስ ክብር ጋር ከተሻገረው ገናና ሜዳ አንፊልድ። ይህ የቀዮቹ ቤት አንፊልድ ሮድ ነው። የትሪቡን አስደናቂ የጉዞ ማስታወሻ ገጠመኝ። Liverpool, they're a football club steeped in history of spine-tingling glory and at times truly heartbreaking tragedy. But when you are part of Liverpool Football Club, you'll never walk alone. የአውሮፓ ሻምፒዮኖቹ ኖርዌችን 4-1 አሸነፉ።
ክሎፕ በቴክኒክ ኤሪያው ቀልብ ይገዛሉ። ነገረ ስራቸው ደስ ይላል። በቃ መሪ ናቸው። ማነቃቃት ማነሳሳት የሚችሉ ሰውየው የሻንክሊና ፔስሊ አልጋ ወራሽ ይመስላሉ። ቫንዳይክ ግላዲያተር ነው። እርግት ያለ በአየር በመሬት የነቃ ዋና አደራጅ፣ አንዳንዴም ባላንጣዎቹን በፈጣን ታክል አስደንግጦ ካጠገቡ የሚያስርቅ። ሄንደርሰን ሌላው መሪ ነው። ፓሽኑ ይገርማል። በየቦታው ታየዋለ። ከፋቢኒዮ ለመሃል ሜዳው የበላይነት ይዋደቃል። ከፊት ቦቢና ሳላ በእውቀት ይጫወታሉ። ፊርሚኒዮ በሊቨርፑል ደጋፊዎች በጣም የሚወደደው ተጫዋች፣ ኦሪጊ አጋዥ ነው። ሁለቱ ኮሪደሮች አሌክሳንደርሰንና ሮበርትሰን ነው። ጋርዲዮላና ሶልሻየር ለፉልባኮች ያወጡትን ገንዘብ ለታዘበ ክሎፕ ልሽጥ ቢሉ ስንት ያፈሱባቸው ይሆን ያስብላሉ። ንቅት ያሉ ፈጣን ናቸው። ገና ሮጦ ያልጠገቡ። የታራንጋው ንጉስ ማኔ ቤንች ነበር። ኋላ ኦሪጊን ቀይሮ ሲገባ ቀዮቹ አበዱ። ሳዲዮ ማኔ ሌላው የሊቨርፑል ኩራት፣ መነሻውን ከምዕራብ አፍሪካ ሴኔጋል ያደረገ። በአንፊልድ ሁሉም ተጫዋች ስሙ እየተጠራ ይዘመርለታል። ጥርት ያለ ፕሮፌሽናሊዝም፣ ስህተት አልባ እንቅስቃሴ፣ ታክቲክ፣ ቴክኒክ፣ የተጠና እግር ኳስ። ኖርዊች ለሊቨርፑል ቀላል ተጋጣሚ ነበር። ብቻ ከቃላት በላይ አይረሴ ምሽት በቀዮቹ ቤት። Salah escapes brilliant from Mo Salah and still Salah, oh sensational, absolutely sensational, a goal to dream of. አምና 97 ነጥብ ይዞ አመቱን በማይረሳ ስኬት ያጠናቀቀው ቡድን ዘንድሮ ለ100 የቆረጠ ይመስላል። ሁሉ ነገር ያለው ገናና የመርሲሳይድ ክለብ። እነዛ ውብ ደጋፊዎች እንደ ጥልቅ እምነትና ጽናታቸው 28 ዓመት የራቃቸውን ታላቅ ዋንጫ እንዲበሉ በግሌ ተመኘው። Premier League dreams have come true. It's up and Gary. Reaction straight away from Gary Neville. Gary? The hunt is on for this man. የ30 ዓመት አሮጌ ግንቡ ተደርምሷል። ሊቨርፑል ሻምፒዮን። ገናናው የመርሲሳይድ ክለብ ለዘመናት የናፈቀውን የፕሪሚየር ሊግ ዋንጫ በክሎፕ መራሹ ውጤታማ የቀዮቹ ጦር ተቆጣጥሮታል። ተናግሬ ነበር ምኞቴን። በአመቱ መጀመሪያ በአንፊልድ ስቴዲየም ተገኝቼ ያ ደም የሚያሞቅ ልብን ቀጥ የሚያደርግ የአንፊልድ ልዩ ድባብን ስታዘብ ሊቨርፑል ዋንጫውን እንዲበላ ተመኘው። ምኞቴ ተሳክቷል። ሊቨርፑል የ30 ዓመት አሮጌ ግንቡን ደርምሷል። ከበቂም በላይ ይመጥናል። አሳምኖ ተቀናቃኞቹን ሁሉ ሻምፒዮን ሆኗል። በትዕግስት ከብዙ ልፋትና ጥበቃ ከረጅሙ ጎዳና ከእልፍ ኮከቦች መመላለስ በኋላ ለተገኘው ድል ዳንኪራ ቀዮቹ ኮሮናን ፈርተው ከቤት አልተሸሸጉም። በነዛ ጠባብ የኦክፊልድ ጎዳና ቀይ ዋሻዎች እድሜ ዘመናቸውን የተመላለሱ በክለባቸው መውደቅ መነሳት ከፍ ዝቅ ያሉ ያነቡ የተከፉ የሊቨርፑል ቤተሰቦች ለቀለጠ ፈንጠዝያ ተሰባሰቡ። አንፊልድ አሌዝ 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 ዩ ዊል ኔቨር ዎክ አሎን ዘኮብስ ቀዩ የኳስ ምድር ውቢታንያ ብዙ ነገር ታወሰኝ። በክሎፕ ገስታውስ መልሶ መተኛ ታማረኝ። በዛ ቀይ ምድር እንደገና መገኘት። አድማጮች እኔ ጋሪ ኔቭል አይደለሁም። የሊቨርፑልያኑን ደስታ ከማይ ሞቴን መርጣለሁ ብዬ ከስካይ ስፖርት ስቱዲዮ አልጠፋም። እኔ ኤፍሬም የማነ ነኝ። የዘመናት የቀዩ ቤት ጥበቃ በድል ሲጠናቀቅ እንደገና ከነታንያ መንደር በሕይወት ዘመን የማይረሳ ቀንና ምሽትን ከትሪቡን ጋር ለማሳለፍ የምመኝ ሰው። ትሪቡን በአንፊልድ ከእልፍ የእግር ኳስ ዝናን ካባ ከደረበው የድንቅ ታሪክ ባለቤቱ ክለብ ሊቨርፑል ጋር This is Anfield. These are our streets. These are our routines. This is our home. These are our Saturdays, our nights after school. These are our colors, our flags, our pub, our gate, our mates. This is the COP. They have supporters. We are a family. We are Liverpool. This means more. This means more.